ካፕከት ቪዲዮ ኤዲቲንግ ስልጠና ክፍል 2። በዛሬው ክፍል ደግሞ የምናየው እንዴት አድርገን ቴክስታችንን ከኋላ ወይም ደግሞ ከባክግራውንዳችን እንደምናስገባ አብረን እናያለን። እንዲሁም ደግሞ የተለያዩ ሳውንድ ኢፌክቶችን በትራንዛክሽን ላይ እንዴት እንደምንጠቀም እናያለን። ክፍል 1 ላይ እንዴት ቴክስት አድ እንደምናደርግ አይተናል። እንዲሁም ደግሞ ትራንዛክሽን እንዴት እንደምናስገባ፣ እንዲሁም ደግሞ ቪዲዮአችንን እንዴት እንደምንቆራረጥ፣ የተበላሸውን ፓርት እንዴት እንደምናወጣ አይተናል። ስለዚህ ክፍል 2 ከዛ የቀጠለ ነው ጋይስ፣ ከባለፈው ቪዲዮ የቀጠለ ነው። ክፍል 3 የሚሆነው አሁን ካለንበት ክፍል የቀጠለ ነው የሚሆነው። ስለዚህ ወደ ትምህርታችን እንሄዳለን። ከዛ በፊት ግን ሁላችሁም ቪዲዮን ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ፣ ቪዲዮ በየጊዜው እንዲደርሳችሁ ማለት ነው። መልካም ጊዜ ከቪዲዮ ጋር። ክፍል 2ን ከመጀመራችሁ በፊት ክፍል 1ን ያላያችሁ ሰዎች ፕሊዝ ክፍል 1ን እዩ፣ ምክንያቱም ይቀላችኋል ከክፍል 1 የቀጠለ ስለሆነ። እንግዲህ ክፍል 1ን በደንብ የተከታተላችሁ ሰዎች ክፍል 2 ላይ የማደርገው ነገር ይገባችኋል። ትራንዛክሽን አውርተን ነበረ። ትራንዛክሽን ካስገባን በኋላ ሳውንድ ኢፌክት ያስፈልጋል ብያችኋለሁኝ። ስለዚህ ሳውንድ ኢፌክት እናስገባለን ማለት ነው። ልክ እዚህ ትራንዛክሽኑ ያለበት ቦታ ወይም ደግሞ ነጭ ሬክታንግል ያለበት ጋር ቪዲዮአችሁን ከወሰዳችሁ በኋላ ከታች በኩል አውዲዮ የሚል አለ። እሱን ክሊክ አድርጉ። በመቀጠል ሳውንድ ኤፌክትስ የሚለውን ክሊክ ታደርጋላችሁ። እዚህ ጋር እንደምታዩት ማአት አይነት ሳውንድ ኢፌክቶች አሉ። እነዚህ ሁሉም ፐርፐዝ አላቸው ወይም ደግሞ የምንጠቀምባቸው ቦታዎች አሉ። ትሬንድ የሚል አለ፣ ሂትስ የሚል አለ፣ ቲክቶክ የሚል አለ፣ ኒው የሚል አለ። ወደ ጎን ማአት አይነት የቭሎጎች አሉ፣ ቴክፎች አሉ። ለምትፈልጋቸው እያንዳንዱ ፐርፐዞች አሉ፣ ፈኒዎች አሉ። ስለዚህ እኔ እዚህ ጋር አሁን የምፈልገው ትራንዛክሽን ስለሆነ ፎብራይት ያደረኩት አለ። እሱ ጋር እንገባና እንፈልጋለን ማለት ነው። አይ ቲንክ ይሄም አሪፍ ሊሆን ይችላል። ለምሳሌ ይሄም አሪፍ ነው። ይሄ ይፈጥናል። ስለዚህ ይሄ ዊዱ ተመችቶኛል። እኔ ዊድ ኖይዙ ፕላስ ምልክቷን ክሊክ አደርጋለሁ። የገባውን ቮይስ ጫን ትሉትና መሃል ለመሃል ታረጉታላችሁ። ቪዲዮ የተቆረጠበት ቦታ መሃል ለመሃል ወይም ደግሞ ትራንዛክሽኑ ያለበት ቦታ ለምሳሌ ይሄው እዚህ ጋር አይደለ መሃሉ፣ ይሄው አውዲዮን እዚህ ጋር መሃል ለመሃል መሆኑን ቼክ ታደርጋላችሁ ማለት ነው። ፕሌይ አድርገን እንየው። ካፕከት ቪዲዮ ኤዲቲንግ ስልጠና ክፍል ዛሬ አያችሁት አይደለ? የሚያምር ትራንዛክሽን ሆኗል ማለት ነው። ይህንኑ ያስገባችሁትን ሳውንድ ኢፌክት ክሊክ ታደርጉና ዳብሊኬት የሚል አለ ከታች በኩል፣ እሱን ክሊክ አድርጉ። ከዛ ወደፊት ውሰዱና ቀጣይ ላይ ያለው ትራንዛክሽን ጋር አስገቡት። አሁንም ስታስገቡ ትራንዛክሽኑን መሃል ለመሃል ቪዲዮ ማካፊያው ይሄ ቀጥ ያለው ምልክት አለ አይደለ? እሱ መሃል ለመሃል ቪዲዮን የቆረጣችሁበት ቦታ መሃል ለመሃል ታደርጉትና ያስገባችሁት ሳውንድ ኢፌክት መሃል ለመሃል መሆኑን ቼክ ታደርጋላችሁ። ፕሌይ አድርገን እንየው። ያገኛችሁት ኮሜንት ላይ ያስቀመጣው አያችሁ አይደለ? የሚያምር ትራንዛክሽን በሳውንድ ኢፌክት ሰርተናል ማለት ነው። ቀስ ብዬ የማስረዳችሁ ጀማሪዎች ስላሉ ነው። እሺ እናንተ ፈጠን የምትሉና ከዚህ በፊት የምትለማመዱ የምትሰሩ ሰዎች 2 ታይምስ አድርጋችሁ ቪዲዮውን አፍጠናችሁ ማየት ትችላላችሁ። ስለዚህ ጀማሪዎችን እየተረዳችሁ ማለት ነው። በመቀጠል የምናየው ደግሞ ቴክስት ነው። ቴክስት አኒሜቶችን እናያለን። ለምሳሌ ቪዲዮን አጫውተን ከቪዲዮ ጋር የሚሆን ቴክስት እናስገባለን። ካፕከት ለምሳሌ እዚህ ጋር ካፕከት የሚል አለ። ከታች በኩል ቴክስት የሚለውን ክሊክ አድርገን አር ቴክስት እንለዋለን። ካፕከት የሚል እናስገባለን ማለት ነው። ካፕከት የሚል ጽፍ ያለው። በመቀጠል የተለያዩ ፎንቶችን መጠቀም ትችላላችሁ። ከፈለጋችሁ እዚህ ጋር ቴምፕሌቶችን መጠቀም ትችላላችሁ። እኔ ለጊዜው ፎንት ነው የምጠቀመው። ስለዚህ ቴምፕሌቱ ይቀርብኝና ፎንት የሚመቸኝን አይነት ፎንት እመርጣለሁ። ይሄኛው ፎንት ይሁን። ቴምፕሌቱን እዚህ ጋር አጠፋዋለሁ። ይሄው ዲፎልት የሚለውን ክሊክ ስታደርጉ ቴምፕሌቱ ይጠፋል። በመቀጠል ፎንት ላይ ገብታችሁ ፎንቱን ተመርጡታላችሁ። ይሄኛው ፎንት ተመችቶኛል። ከዛ ስታይል ላይ ገብታችሁ በሚመቻችሁ መልኩ ስታይል ትመርጣላችሁ። ባክግራውንድ ከፈለጋችሁ እዚህ ጋር ባክግራውንድ የሚል አለ። ለምሳሌ ይሄኛውን ክሊክ ስታደርጉ እንደዚህ ባክግራውንድ ያመጣላችኋል። ስለዚህ እንደምታዩት ባክግራውንዱ ጥቁር ሆኖ ገብቷል። ከፈለጋችሁ ነጭ
ከስር ያሉትን ከለሮች እየመረጣችሁ ማስገባት ትችላላችሁ። እኔ ግን ለአሁኑ ሌላ አይነት ሜካኒዝም ነው የምናየው። ስትሮክ የሚል አለ። ስትሮክ ክሊክ አድርጉና ስትሮክ ብታስገቡለት አሪፍ ነው። ስትሮክ ከለር መምረጥ ትችላላችሁ። እዚህ ጋር ጥቁር ማድረግ ትችላላችሁ። እኔ ግን ነጭ ቢሆን እመርጣለሁኝ። ስትሮኩ እንደምታዩት ስትሮክ ነጭ አስገብቻለሁኝ። በመቀጠል ግሎ ማስገባት ትችላላችሁ። ግሎም ከፈለጋችሁ ልክ እንደዚህ አይነት ማለት ነው። በሌላ ከለር ማስገባት ትችላላችሁ። እንደዚህ መርጣችሁ የሚያምር ነገር ይሰጣችኋል። እኔ ከባክግራውንድ ጋር የሚመሳሰል ነገር ልክ እንደዚህ አስገብቻለሁ። እንደምታዩት ከታች ያሉትን እንትኖች ማስተካከል ትችላላችሁ። ሬንጁን እንደዚህ ከፍ ማድረግ ትችላላችሁ፣ እንደዚህ መቀነስ ትችላላችሁ። 19 አድርጌዋለሁ። ይህንን ይመስላል። ከዛን ምን እናደርጋለን? አኒሜት የሚለውን ክሊክ እናደርግና እዚህ ጋር አውት አኒሜት እንዲሁም ደግሞ ኢን አኒሜት ማስገባት ትችላላችሁ። እንዴት እንደሚገባ ወይም ደግሞ እንዴት እንደሚወጣ እናንተ በምትፈልጉት በምርጫችሁ ማስገባት ትችላላችሁ። እኔ አግኝቻለሁኝ። ይሄ ግሊች የሚለውን እጠቀማለሁ። ካፕከት ቪዲዮ ኤዲቲንግ ስልጠና ይሄንን ሴቭ አደረኩት። ከዛን እዚህ ጋር እንደዚህ ከፍ አደረኩት። ያው እንዴት ከፍ እንደምታደርጉ ከዚህ በፊት በነበረው ወይም ክፍል 1 ላይ አሳይቻችኋለሁ። እንደዚህ ከፍ አደረኩት። አሁን እንደምታዩት እንግዲህ ፊቴን ሸፍኖታል። ስለዚህ ይሄንን ቴክስት ከኋላ ወይም ደግሞ ከጀርባ ማስገባት አለብኝ። እናንተ በፈለጋችሁት አማራጭ ማድረግ ትችላላችሁ። እንደዚህ አሳንሳችሁ እዚህ አካባቢ ምናምን ማስቀመጥ ትችላላችሁ። ግን ውበት አይኖረውም። ከኋላ ሲሆን ግን በጣም ያማረ ውብ የሆነ ነገር እናገኛለን። ስለዚህ ይሄንን ከኋላ እናስገባለን ማለት ነው። ስለዚህ ከኋላ ለማስገባት ይሄ የምናስገባበትን ቦታ ወይም ደግሞ የምናስገባበትን ቪዲዮአችንን ክሊክ እናደርገዋለን። እንደምታዩት 4.1 ሰከንድ ብቻ ነች እቺ ቪዲዮ የምናስገባበት ፓርት። ስለዚህ ከዚች እስከዚች ያለችዋን ወይም ደግሞ መጀመሪያ ላይ ከት ያደረኳትን ክሊክ አደረኩኝ ቪዲዮዬን። ከዛ በኋላ ደብል ክሊክ እናደርገዋለን። ደብል ክሊክ እንደምታዩት ደብል ክሊክ ሆኖ እዚህ ጋር ከፊት መጥቶልኛል። ስለዚህ ደብል ክሊክ ያደረኩትን ቪዲዮ ክሊክ አደርግበትና ኦቨርሌይ የሚል አለ ከስር በኩል ኦቨርሌይ የሚል ፈልጉ። ኦቨርሌይ አደርገዋለሁ። ከዛ ኦቨርሌይ ያደረኩትን ይይዝና ከመጀመሪያው ቪዲዮዬ ጋር እኩል አደርገዋለሁ። እንደምታዩት ከታች መጥቶልኛል። ስለዚህ ምን አደርጋለሁኝ? ይሄኛውን ቪዲዮዬን ወይም ደግሞ ኦቨርሌይ ያደረኩትን ቪዲዮ ክሊክ አደርግና መጀመሪያ ሳውንዱን አጠፋዋለሁ። ምክንያቱም የላይኛው ላይ ስላለ። በመቀጠል ሪሙቭ ባክግራውንድ የሚል አለ ከታች በኩል እሱን ክሊክ እናደርጋለን። ሪሙቭ ቢጂ በአጭሩ የተጻፈው ያው ባክግራውንድ ማለት ነው። ክሊክ አድርጉት። ከዛን አውቶ ሪሙቨር የሚለውን ክሊክ አድርጉት። ከዛ ሴቭ አድርጉት። እዚህ ጋር እንግዲህ አፕላይ ብሎ እየቆጠረ ነው። 100 ድረስ ቆጥሮ ያጠፋላችኋል ባክግራውንዱን። ዋው በሚገባ ባክግራውንዳችን ጠፍቷል። አሁን የሚቀረን በጣም ወሳኝ የሆነ ነገር አለ። እሱ ምንድነው? ከታች በኩል ካሉ ዝርዝሮች ውስጥ ሌየር የሚል አለ። ሌየር የሚለውን ክሊክ አድርጉ። ከዛ ካፕከት የሚለውን ወደፊት አምጡት። እንደዚህ ስታመጡት ከኋላ ገባላችሁ ማለት ነው። ሴቭ አድርጉት። እንደምታዩት ካፕከት የሚባለው ቪዲዮ ኤዲቲንግ ስልጠና ክፍል ልክ እንደዚህ ከኋላ ይመጣል ማለት ነው። ባክ እናርግና እዚህ ጋር ቴክስት የሚለውን ወይም ደግሞ ካፕከት የሚለውን ክሊክ አድርጉና ከዛ ስታይል የሚለው ውስጥ ግቡና ወደ የምትፈልጉበት ቦታ ስታይሉን መቀየር ትችላላችሁ። እንደዚህ ከስር ማድረግ ትችላላችሁ። እዚህ አናታችሁ አካባቢ ላይ ማድረግ ትችላላችሁ። በዚህ መልኩ ማስተካከል ትችላላችሁ። ምናልባት ደግሞ የሚረብሽ ከሆነ አሁን ለምሳሌ እዚህ አካባቢ ወንበሩ አካባቢ ባደርገው ይረብሻል። ስለዚህ የተወሰነ ዝቅ አድርጌ እንደዚህ አካባቢ ወይም ደግሞ እንደዚህ ከፍ አድርጌ እንዲታይ አድርጌ እንትኔን ማስቀመጥ እችላለሁ ማለት ነው። ቴክስቴን ማስቀመጥ እችላለሁ ማለት ነው። ያልተመቻችሁ ነገር ካለ እዚህ አሁንም እዚሁ ጋር ፎንት ውስጥ ገብታችሁ ፎንት መቀየር ሊሆን ይችላል። እንደዚህ ፎንት በፈለጋችሁት መልኩ መቀየር ሊሆን ይችላል። ስታይልም መቀየር ትችላላችሁ። ግሎ የሚለውን መቀየር ትችላላችሁ። እንደዚህ ደብዘዝ ማድረግ ትችላላችሁ። ኢፌክቶች አሉ።
እዚህ ጋር ከምትፈልጉት ኢፌክት መቀየር ትችላላችሁ። አኒሜቱም ካልተመቻችሁም በዚህ መልኩ መቀየር ትችላላችሁ። ዜን ይህንን ይመስላል። እንደምታዩት እንግዲህ በዚህ መልኩ አስገብተናል። ምናልባት ደግሞ እዚህ ስታይል የሚለው ውስጥ እንግባና ስታይል የሚለው ውስጥ ከገባን በኋላ ወደ ጎን እንደዚህ ያደርጉትና ስፔሲንግ የሚል አለ። እሱን ክሊክ አድርጉ። እዚህ ጋር እንደምታዩት እንግዲህ ብዙ ነገር ታስተካክላላችሁ። አንደኛ እንደዚህ ከፍ ዝቅ በቀላሉ የምታደርጉበትን ቦታ ያመጣላችኋል። ወደ ላይ ከፍ ስታደርጉት ደግሞ ካራክተር አለ። ካራክተር ምንድነው? እንደዚህ የተጠባበቀውን ራቅ ራቅ ለማድረግ ባክግራውንድ ላይ ከሆነ በደንብ እንዲታይ እንደዚህ ራቅ ራቅ ብታደርጉት ያበደ ይሆናል። ላይኑ አለ። ላይኑ ይሄ የሚጠቅማችሁ ከታችና ከላይ ስትጽፉ ነው። ሁለት ከሆነ ጽሁፉ ለምሳሌ ካፕከት ብሎ ከታች ኤዲቲንግ የሚል ካለ ከላይና ከታች ያለውን በመሃል ላይ ያለውን ክፍተት ለማራራቅ ነው የሚጠቅማችሁ። ስለዚህ በዚህ መልኩ ኤዲት ማድረግ ትችላላችሁ ማለት ነው። ይህንን ይመስላል። በመቀጠል ካፕከት የምትለዋ ምን ያህል ነው የምትቆየውን ደግሞ አጀስት እናደርጋለን ማለት ነው። ካፕከት ቪዲዮ በቃ እዚች ጋር ካፕከት የምትለዋ እዚች ጋር ስለሆነች እዚች ድረስ ብቻ ስለሆነች እዚች ጋር ከት አደርገዋለሁ። ከት ስፕሊት አደርግና ይህንን አጠፋዋለሁ። ወደፊት ሌላ ላይ የምጠቀመው ነገር ካለ ይህንን መጠቀም እችላለሁ። እኔ ግን ለጊዜው ስለሌለ አጠፋዋለሁ። ልክ እዚቹ ጋር ደግሞ ባክልና እዚች ካፕከት የሚለው ያጠፋውበት ቦታ እንዳለች ማለት ነው። ወይም ደግሞ ሳታንቀሳቀሱ እዚች ጋር ኦቨርሌይ ያደረጋችሁትን ቪዲዮ ስፕሊት አድርጋችሁ አጥፉት። እንደምታዩት ይህንን ይመስላል። በፊት ኦቨርሌይ ያደረግነው እስከዚህ ድረስ ነበረ። አሁን ደግሞ እቿት ከዚች እስከዚች ብቻ ነው ማለት ነው ኦቨርሌይ ያደረግነው። ለምሳሌ እናጫውትና እንየው። ካፕከት ቪዲዮ ኤዲቲንግ ስልጠና ክፍል 2። ዛሬ ደግሞ በክፍል 2 ተመልሰናል። ክፍል 1ን እንዴት አገኛችሁት? ኮሜንት ላይ ያስቀምጣችሁ። እንግዲህ ይህንን የሚመስል ቪዲዮ አግኝተናል ማለት ነው። ስለዚህ ቀን በቀን እያሻሻልን አሪፍ ነገር እየጨማመርን እንሄዳለን። እነዚህን እናንተ በደንብ ተለማመዱ። አሁን እያጠበቅኩ ነው መጣው። ዙሩ እየከረረ ነው የሚመጣው። ስለዚህ እናንተ በደንብ ተለማመዱ። ጊዜ የምሰጣችሁ ለማጆችና አዲስ የሆናችሁ ሰዎች ከኔ ጋር እኩል እንድትሄዱ ነው። ከዚህ በኋላ ፈጠን እያልኩ ነው እንደዚህ ተንቀርፍፌ አላሳያችሁም። ስለዚህ ክፍል 1 እና ክፍል 2 ላይ ያያችሁትን እነዚህ ዋና ነገሮች ናቸው። እነሱን እንዴት ኤዲት እንደምታደርጉ አይታችኋል። እነሱን በደንብ ተለማመዱ። ሁለቱንም ክፍል 1ንም ክፍል 2ንም ተለማመዱ። እኔ እንግዲህ ባጭሩ እዚህ ድረስ አንድ ቪዲዮ ኤዲት አድርገናል ማለት ነው። እዚህ አካባቢ ድረስ አንድ ቪዲዮ ኤዲት አድርገናል። 12 ሰከንድ ቪዲዮ ኤዲት አድርገናል ማለት ነው። እዚህ ላይ ደግሞ የተለያዩ ነገሮች ገና የሚጨመሩ ማአት ነገሮች አሉ። ይሄ አላለቀ፣ አልጨረስንም። ኤዲት አድርገን ይህንን እንደዚህ ኤዲት እያደረግን እስከ መጨረሻው እንሄዳለን ማለት ነው። እዚህ ላይ የተለያዩ ካፕከት የካፕከት ኢፌክቶችን ማስገባት እንችላለን። የተለያዩ ነገሮች መግባት ይችላሉ እዚህ ላይ። እነሱን ደግሞ ወደፊት አብረን እያየን እንሄዳለን ማለት ነው። በክፍል 3 ተመልሼ እስክመጣ ድረስ መልካም ጊዜ ይሁንላችሁ።